የቻናላችን ተከታታዮች ባለፈው ሳምንት እንደምታስታውሱት ዋትስ ሶሻል ኢንጂነሪንግ የሚለውን ለማየት ሞክረን ነበር። ዛሬ ደግሞ ዋትስ ፋየርዋል የሚለውን ኢንትሮዳክሽን ቱ ፋየርዋልስ ኤንድ ዜር ታይፕስ የሚለውን እንዲሁም ሌሎች ተያያዥ ነገሮችን እናያለን ማለት ነው። Let's look at the definition of what's firewall. A firewall is a network security device that separates a trusted internal network from an external network that is considered untrustworthy or unreliable, insecure, such as an internet. ፋየርዋል ምንድን ነው የሚያደርገው? ሰፓሬት ያደርግልናል። ትረስትድ የሆነው ኢንተርናል ኔትወርክ አለ በዚህ ወገን፣ በሌላኛው ወገን ደግሞ ኤክስተርናል ኔትወርክ አለ። that is considered unreliable ወይም insecure such as እንደ ኢንተርኔት ያሉት ኤክስተርናል ኔትወርክ ናቸው። ኢንተርናል ኔትወርክ ደግሞ የድርጅቱ የራሱ የውስጥ ኔትወርክ ነው። ስለዚህ ይሄ ፋየርዋል የሚባለው ኢን ቢትዊን ይሆናል ማለት ነው። Understanding how firewall function is critical for both business and individual looking to strengthen their cyber security measures. የፋየርዋል እንዴት ነው የሚሰራው ማወቅ ለሁለቱም ጠቃሚ ነው ማለት ነው። ለቢዝነሶችም ወይም ደግሞ በግለሰብ ደረጃ ማለት ነው። ይህ ምንድን ነው የሚጠቅመን? ያጠነክርልናል ማለት ነው የሳይበር ሴኩሪቲ ሜዥራችንን ማለት ነው። ፋየርዋል ኦፕሬት ቤዝድ ኦን ፕሪዲፋይንድ ሩልስ። ኔትወርክ አድሚኒስትሬተሮች ፕሪዲፋይንድ ሩሎችን ክሬት ያደርጋሉ ማለት ነው። ከዚህ የሚመጣው ወደ ኢንተርናሉ ይግባ ወይም ደግሞ አይግባ የሚለውን በዛው በተሰጠው ፕሪዲፋይንድ በሆነው ሩል መሰረት ይሄኛው ፋየርዋል ኦፕሬት ያደርጋል ማለት ነው። ኖታብሊ ፋየርዋል ሰርቭ አስ ኤ ጌት ኪፐር። ልክ ለምሳሌ አሁን አንድ በር ላይ ወደ ድርጅቶች ስንገባ ጥበቃው ከውጭ የሚመጣውን ሰው አቁሞ መታወቂያ እንደዚህ ጠይቆ ትክክለኛ መሆኑን ግለሰቡ ሲሆን ነው የሚያስገባው አይደል? ልክ እንደዛ ሴናሪዮ ፋየርዋል ፕሪዲፋይንድ ሩል አለው። ያንን ፕሪዲፋይንድ ሩል ያይና ከኤክስተርናል የሚመጡ ትራፊኮችን ወደ ውስጥ እንዲገቡ ሊፈቅዳል ወይንም ደግሞ አይፈቅድም ማለት ነው። ይህን ዳታ ፓኬትስ ትራቭል ስሩ ኔትወርክ። ዳታ ፓኬቶች በኔትወርክ ላይ ትራቭል ሲያደርጉ ዘ ፋየርዋል scrutinize when it needs to examine carefully and thoroughly the packet header and compare them against the established rule. ልክ ዳታዎች በኔትወርክ ላይ ሲያልፉ ፋየርዋል ምንድን ነው የሚያደርገው? ኤግዛሚን ያደርጋል በጥንቃቄና በአትኩሮት ማለት ነው። ከዛ ፓኬት ሄደሮችን ያያል። ከዛም ኮምፔር ያደርገዋል፣ ያወዳድረዋል established ከሆነው ሩል ጋር። if the packets match a rule it is either allowed or denied based on the policy in place. based on policy ወይ አላው ያደርጋል ይፈቅድላቸዋል ወይንም ደግሞ ዲናይ ያደርገዋል ማለት ነው። ፋየርዋል can exist as follows. አንደኛው ሃርድዌር አለ፣ ሶፍትዌር አለ። ሶፍትዌር አስ ሰርቪስ አለ ወይንም ደግሞ ሳስ አለ። ፐብሊክ ኦር ፕራይቬት ቨርቹዋል ክላውድ አለ። በዝርዝር እናያቸዋለን በመቀጠል። ሃርድዌር ፋየርዋል የሚባለው የሃርድዌር ፋየርዋል ፊዚካል ዲቫይስ ናቸው። that's placed between a network such as a corporate or home network and the internet to protect it from unauthorized access, cyber attacks and other security threats. እነዚህ ሃርድዌር ፋየርዋል የምንላቸው ፊዚካል ዲቫይስ ናቸው። ዲቫይሶቹ placed የሚሆኑት between a network like such as corporate የድርጅቶች ይሆናል ወይም ደግሞ የቤት ውስጥ ኔትወርክ ሊሆን ይችላል እና በኢንተርኔት በሁለቱ መካከል እና ፕሌስ እናስቀምጠዋለን ማለት ነው። ይህ የምናደርገው ለምንድን ነው? ፕሮቴክት ፍሮም አናውቶራይዝድ የሆነ አክሰስ፣ ያልተፈቀደለት ዳታዎች ወደ ኢንተርናል ወይ ኮርፖሬት ወይ ሆም ኔትወርካችን አክሰስ እንዳያረጉ to protect from cyber attack and other security ሌሎች other የሴኩሪቲ ትሬቶችን ይከላከልልናል ማለት ነው ፋየርዋል። ሃርድዌር ፋየርዋል works by filtering data that passes between a network and the internet. ምንድነው የሚያደርገው? ይሄኛው ሃርድዌር ፋየርዋል ፊልተር ያደርጋል፣ ዳታዎችን ፊልተር ያደርጋል።
it is a physical firewall device that connects to network infrastructure የድርጅቱ ወይም የኔትወርክ ኢንፍራስትራክቸር ጋር ኮኔክት እናደርገዋለን ፊዚካሊ ማለት ነው። analyzing data packet to ensure they meet established security policy. As data attempts to enter or leave the network, the firewall examines each packet source, destination, and other heading information against a set of rules. ከላይ እንዳየነው ፋይርዋል የሚሰራው ለምሳሌ ኔትወርክ አድሚኒስትሬተሮች ሩል ሴት ያደርጋሉ። ልክ ያንን ሴት የተደረገውን ሩል ቤዝድ በማድረግ አንድ ዳታ በኔትወርክ ላይ ልክ ትራንስሚት መሆን ሲጀምር ኤግዛሚን ያደርጉታል ፓኬቱን፣ ሶርስ አይፒውን፣ ዴስቲኔሽን አይፒውን እንዲሁም ሌሎችን ፖርቱን ሁሉን ነገሮች ያውና ሌሎች አዘር ሄደር ኢንፎርሜሽን ከአጌንስት ኤሴት ኦፍ ከሩሉ ጋር ያደርጋል። ኢፍ ዘ ፓኬት ዳዝንት ሚት ዘ ሩልስ ዘ ፋየርዋል ፕሪቨንት ያደርጉታል ማለት ነው። ፍሮም ፓሲንግ ትሩ ፋየርዋሉ ፕሪቨንት ያደርገዋል ያን ዳታ ወደ ኢንተርናል ኔትወርክ እንዳይገባ ማለት ነው። ሌላኛው ደግሞ ሆስት ቤዝድ ፋየርዋል ነው። ሆስት ቤዝድ ፋየርዋል is a type of firewall that's installed and operates on individual device or host. ይሄኛው ኢንስቶልድ ነው ራሱ የግለሰብ ላፕቶፖች ላይ ዲቫይሶች ላይ ፋየርዋሉ ኢንስቶል ይሆናል ማለት ነው። ኢንስቴድ ኦፍ ሰፓሬት ሃርድዌር ማለት ነው። ከላይ እንዳየነው እንደ ሃርድዌር ፋየርዋል ሳይሆን ይሄኛ ሆስት ቤዝድ ፋየርዋል ኢንስቶልድ ይሆናል እዛው ኮምፒውተራችን ላይ such as computer, server or mobile device as opposed to a network based firewall which protects entire network ማለት ነው። ይሄኛው ኔትወርክ ቤዝድ ፋየርዋል ፕሮቴክት የሚያደርገው ኢንታየር ኔትወርክን ነው። ዌራስ ሆስት ቤዝድ ፋየርዋል ግን ኢንዲቪጁዋል ኮምፒውተር ላይ ስለሆነ የሚጫነው የራሳችንን ኢንዲቪጁዋል ኮምፒውተር ነው ፕሮቴክት የሚያደርግልን ማለት ነው። key feature of host based firewall, it's a local protection. Host based firewall provides security for the individual device. They are typically installed on each device to monitor and control incoming and outgoing traffic based on predefined security rules. Predefined ቀድሞ ሴት የተደረጉ ሩሎች አሉ፣ ህጎች አሉ። በእነዛ ህጎች መሰረት ራሱን ያኛውን ኢንዲቪጁዋል ዲቫይስ ነው ኮንትሮል የሚያደርጉልን ማለት ነው። ወደ ውስጥ የሚገቡትን ከውስጥ የሚገቡትን based on the rule defined control ያደርጋሉ ማለት ነው። granular control. This firewall allow more detailed control over traffic for each individual host. They can be configured to protect specific application or ports, block specific IP address or manage network access at more defined levels than network based firewall. ይሄኛው host based firewall በጣም ስፔሲፊክ ዲቴይል ነገሮች ላይ ገብቶ ሩሎችን ሴት ማድረግ ይቻላል ማለት ነው። ስፔሲፊክ የሆኑ አይፒዎችን አፕሊኬሽኖችን ይሄንን አፕሊኬሽን ወደ ኮምፒውተራችን ትራፊክ እንዳያልፍ እንፈልጋለን ወይ እንዳይወጣ እንፈልጋለን፣ ከዚህ ፖርት ውጪ እንዳትጠቀም አይነት ነገሮችን ሩል ሴት እናደርጋለን። ፋየርዋሉ ያንን ልክ ዳታ በኔትወርክ ላይ ፓስ ሲያደርግ ያንን ሩል ያይና ኖት ፐርሚት ከሆነ ይከለክላል ማለት ነው። ካልሆነም ደግሞ ያሳልፋል ማለት ነው። ልክ እንዳልነው ልክ እንደ ጌት ኪፐር ነው እንዳልነው። ለምሳሌ በር ላይ የሚጠብቅ ሰው እንደዚህ አይነት ሰዎች ከመጡ እንዳታሳልፉ፣ እንደዚህ አይነት ሰው ከመጣ ግን አስገቡ ሲባል እንደሚያስገባውና እንደሚያስወጣው ማለት ነው። ሌላኛው ደግሞ ክላውድ ቤዝድ ትራፊክ ፊልተሪንግ የሚባል አለ። ይሄ ክላውድ ቤዝድ ትራፊክ ፊልተሪንግ is a security solution that monitor and filter internet traffic to and from a network through the cloud ነው ማለት ነው። rather than on premise hardware. ይሄኛው ክላውድ እና ኦን ፕሬሚስ የምንለው ኦን ፕሬሚስ እዛው ድርጅት ውስጥ ያለው ሰርቨር ላይ ማለት ነው። ፊዚካሊ አክሰስ ነው በራሳችን ጋር። ይሄኛው ግን ኦን ክላውድ ግን ሌሎች እንደ አማዞን እንደ ማይክሮሶፍት ያሉት የነሱን ተጠቅመን
ኦን ክላውድ ነው ማለት ነው ሰርቪሱ የምናገኘው። It helps protect against malicious threats like DDoS attack, malware, and phishing by inspecting incoming and outgoing traffic in real time ነው። እነዚህኛዎቹን ክላውድ ቤዝ ትራፊክ ቢታረግ ከነሱ ሰርቪሱን አክሰስ ካደረግን በኋላ ኢን ሪል ታይም ነው ኮንትሮል የሚያደርጉልን ማለት ነው። ልክ ዳታው ሲገባ ወይም ወደ ኢንም ሊሆን ይችላል ትራፊክ ቱ ወይንም ሊሆን ፍሮም ሊሆን ኔትወርክ ወደ እኛም የሚወጣውን ከኛም የሚወጣውን ኢን ሪል ታይም ይቆጣጠሩልናል ማለት ነው። ባይ ዩዚንግ ክላውድ ኢንፍራስትራክቸር ኢት ካን ስኬል ኢዝሊ። ይሄኛው ኦን ፕሮሚስ ማለት ራሳችን ሰርቨር ሁሉ ነገሮችን ሃርድዌሩን ራሳችን ነው የምንቆጣጠረው። ለምሳሌ ስኬል ለማድረግ ኦን ፕሬሚስ ሲሆነው ሌላ ሰርቨር መግዛት አለብን። በራስ ክላውድ ሰርቪስ ከሆነ ግን ኢዝሊ ስኬል ይሆናል፣ ማሳደግ እንችላለን። ፕሮቫይድ ሞር ኮምፕሬሄንሲቭ ፕሮቴክሽን ይሆናል። ሬዲዩስ ላተንሲ ኮምፔርድ ቱ ትራዲሽናል ኦን ፕሬሚስ ማለት ነው። ሴኩሪቲ ሶሉሽን tools that are physically located within an organization's premise ማለት ነው። ፐብሊክ ኦር ፕራይቬት ቨርቹዋል ክላውድ አለ። in the context of virtual cloud, firewall can be deployed either in public or private cloud environment. ወይ ፐብሊክ እናደርገዋለን ወይም ደግሞ ፕራይቬት ክላውድ ኢንቫይሮንመንትን እንጠቀም እንችላለን ማለት ነው። and the choice between the two depends on security control and operational requirement. ምርጫው ደግሞ ዲፔንድ የሚሆነው ሴኪሪቲ የምንፈልገው ሴኪሪቲው ላይ ፎከስ ካደረግን የትኛውን ነው ፕራይቬት ነው ወይስ ደግሞ ፐብሊኩን ነው የምንመርጠው። ኮንትሮል ከሆነ ኦፕሬሽናል ሪኳየርመንት ከሆነ based on our choice we can select either private or public እናየዋለን ከዚህ በማስቀጠል። on public cloud firewall location ምንድነው? These firewall are provided by public cloud providers like AWS የአማዞን ዌብ ሰርቪስ አለ፣ አዥር አለ፣ የማይክሮሶፍት ወይንም ደግሞ ጉግል ክላውድ አለ። ሎኬሽናቸው ማለት ነው። አክሰስ ደግሞ የሚሆነው ማኔጅድ ባይ ክላውድ ፕሮቫይደር ነው። That can be configured and customized by the user to fit their security needs. ኮንፊገሬሽኑን ግን በድርጅቶቹ ከስተማይዝ መሆን ይችላል ማለት ነው። ቤኔፊቱ ምንድን ነው? ፐብሊክ ክላውድ ፋየርዋል ከነሱ አሴ ሰርቪስ ስንጠቀም ማለት ነው ኢዚየር ቱ ሴት አፕ ኤንድ ማኔጅ። ሴት አፕ ማድረግ እና ማኔጅ ማድረጉ በጣም ቀላል ነው ማለት ነው። as they are integrated into the cloud infrastructure. typically come with feature like automatic scaling አለ። አሁን ለምሳሌ ማሳደግ ብንፈልግ በቀላሉ ማሳደግ እንችላለን ማለት ነው። ሪደንደንሲ አለ። ለምሳሌ ኦን ፕሬሚስ ወይንም ራሳችን ጋር ያለ ሰርቨር ቢሆን ያ ሰርቨር ቢበላሽ ድጋሚ ሃርድ ነው እንደገና ሪስቶር አድርጎ እንትን ለማለት ነው። ግን ይሄኛው ፐብሊክ ክላውድ ፕሮቫይደሮች ግን የተለያየ ቦታ እነዚህ ሰርቪስ ስለሚሰጡ አንደኛው ጋር ችግር ቢፈጠር በሌላኛው መጠቀም ይቻላል ማለት ነው። ኤንድ ሮቡስት ሴኩሪቲ አፕዴቶችንም ወዲያው ራሳቸው አፕዴት ያደርጉታል ማለት ነው። lower upfront cost and can be more cost effective for smaller businesses or dynamic workloads. ይሄኛው በጣም ጥሩ የሚሆነው ኮስት ኢፌክቲቭ ነው ማለት ነው። ወጪ ብዙ አይኖርም ማለት ነው። ለምሳሌ ኦን ፕሬሚስ ከሆነ ግን ሰርቨር የሚገዛበትን በጣም ተያያዥ ነገሮችን የምናወጣው በጣም ኮስት ሃይ ስለሆነ ይሄኛውን ግን ከመረጥን ኮስት ኢፌክቲቭ ነው ማለት ነው። በተለይም ደግሞ ስሞለር ለሆኑ ቢዝነሶች ማለት ነው። እዚህ የፐብሊክ ክላውድ ፋየርዋል ድሮባኩ ምንድነው? ሌስ ኮንትሮል ኮምፔር ቱ ፕራይቬት ክላውድ ኦፕሽን። ፕራይቬት ከሆነ ያው ራሳችን ጋር ነው ሁሉን ነገር አክሰሱ ምኑን መቆጣጠር እንችላለን። ሄራስ ይሄ ፐብሊክ ክላውድ ፋየርዋል እነዛ ሰርቪሱን የሚሰጡን ጋር ስለሆነ ሁሉ ነገር
ሌስ ኮንትሮል ነው ማለት ነው ኮምፔርድ ቱ ፕራይቬት ክላውድ ኦፕሽን። You depend on the provider security practice which might not fit all compliance or security. ልክ ሁሉ ነገር እኛ እንደምንፈልገው ላይሆንልን ይችላል። ምክንያቱም ዲፔንድ የሚሆነው እነዛ ሴኩሪቲ ፕራክቲሱን ፕሮቫይድ የሚያደርጉልን ነው ማለት ነው። Now we can look at private cloud firewall. Its location firewall are deployed in a private cloud environment, either on-premise or within a private data center. ይሄኛው ሎኬሽኑ ዲፕሎይ የሚሆነው ክላውድ ኢንቫይሮንመንት ሊሆን ይችላል፣ ኦን ፕሬሚስም ሊሆን ይችላል። ራሳችን ጋር ድርጅቱ የራሱ ሰርቨር ላይ የራሱ ኮምፒውተር ላይ ደግሞ ፕራይቬት የሆነ ዳታ ሴንተር ውስጥ ሊሆን ይችላል ማለት ነው። አክሰስ ማኔጅድ ባይ ዘ ኦርጋናይዜሽን ኢትሰልፍ ድርጅቱ በራሱ ማኔጅ ማድረግ ይችላል። ኦር ደግሞ ሰርድ ፓርቲ ፕሮቫይደር that offers more control over configuration and policies. ይሄኛው more control ይሰጣል ማለት ነው ፕራይቬት ክላውድ ፋየርዋልስ። ፕራይቬት ክላውድ ፋየርዋል ቤኔፊቱ ምንድነው? more granular control over network traffic, security policies and access. ከፐብሊክ ክላውድ ፋየርዋል ይልቅ ፕራይቬት ክላውድ ፋየርዋል ሞር ኮንትሮል ነው ማለት ነው በኔትወርክ ትራፊክ ሴኩሪቲ ፖሊሲውን ኤንድ አክሰስ ማለት ነው። እኛ በፈለግነው ሁኔታ ሴት ስለምናደርገው ቤተር ፊት ፎር ቢዝነስስ ዛት ሪኳየር ሞር ስትሪክት ዳታ ፕራይቬሲ ኮምፕላያንስ ኤንድ ገቨርንመንት። ይሄኛው ፕራይቬት ክላውድ ፋየርዋል የምንጠቀመው በጣም ጠቃሚ የሆነው ስትሪንግስ የዳታ ፕራይቬሲያችንን በጣም ኮንትሮል ማድረግ ከፈለገን ኢንስቴድ ኦፍ public cloud firewall, it's advisable to use private cloud firewall ማለት ነው። It can be tailored to specific organizational need and integrated with custom security tools. ይሄኛው ማለት ልክ የድርጅቱ በሚፈልገው መልኩ የራሱን ሴኩሪቲ ሴት ማድረግ ይችላል ማለት ራዘር ፐብሊክ ክላውድ ፋየርዋል ከሆነ ግን የነሱን ሴኩሪቲ እንትን ነው የምንጠቀመው ማለት ነው። ድሮባኩን ደግሞ ስናይ private cloud firewall it requires more expertise to configure and manage. በጣም ኤክስፐርት የሆነ ሰው ያስፈልገናል ማለት ነው በፕራይቬት ከሆነ ኮንፊገር ለማድረግ እና ማኔጅ ለማድረግ firewall potentially higher costs and resources for deployment and maintenance. ፋየርዋሉን ሜንቴን ለማድረግ እና ኢኒሻል ኮስት ደግሞ የሪሶርስ በጣም ሃይ ሊሆን ይችላል ማለት ነው። ሌስ ፍሌክሲቢሊቲ ኢን ስኬል አፕ ለማድረግ ለማሳደግ ከላይ እዚህ ጋር እንዳየነው ኮስት ኢፌክቲቭ ስለሆነ በጣም ሃየር ኮስት ስለሆነ ኮስት ኢፌክቲቭ ሳይሆን ሃየር ኮስት ስለሆነ ስኬል አፕ ለማድረግ ለማሳደግ በቀላሉ ያዳግተናል ማለት ነው ኮምፔርድ ቱ ፐብሊክ ክላውድ። which one to choose ከላይ እንዳየነው if you prioritize ease of use, scalability and cost effective and your security needs can be met by the cloud provider offering a public cloud firewall might be suitable. ለምሳሌ scalability ለማሳደግ cost effective easy of use ከሆነ ፐብሊክ የሆነ ክላውድ ፋየርዋል ብንጠቀም ተመራጭ ነው ማለት ነው። ቫይረስ ደግሞ if we need complete control over your infrastructure and security policies, especially for compliance heavy industry, a private cloud firewall might be better ነው ማለት ነው። በጣም ኮንትሮል ማድረግ ከፈለግን የራሳችን በፕራይቬት የሚሆነው መምረጥ አለብን። አለበለዚያ ግን ይሄኛው ማለት ነው የፐብሊኩን ኔትወርክ ሴኩሪቲ ቱልስ እንደ ፋየርዋል አንደኛው ነው። ኤግዛምፕል ኦፍ ፋየርዋልስ ለምሳሌ ፒኤፍ ሴንስ የሚባል አለ፣ ሲስኮ ኤስኤም የሚባል አለ፣ ቼክ ፖይንት የሚባል አለ። ዊንዶ ደግሞ ራሱ ዊንዶ ፋየርዋል አለ ማለት ነው። ከኦፐሬቲንግ ሲስተማችን ጋር ባይ ዲፎልት ኢንስቶል ሆኖ የምናገኘው ማለት ነው።
በመቀጠል ደግሞ ታይፕ ኦፍ ፋይርዋልስ እናያቸዋለን። Firewall are essential for network security and can be classified into various types based on how they work and the level of control they offer. Firewall ለኔትወርክ ሴኩሪቲ በጣም ኢሴንሻል በጣም ጠቃሚ ነው እና ክላሲፋይድ የምናደርጋቸው የምንለያቸው into various types based on how they work እንዴት ነው የሚሰሩት የሚለውን እና የሚቆጣጠሩበትን ሌቭል በማየት የሚሰጡትን የሚቆጣጠሩበት እንዴት እንደሚሰሩና እንዴት ነው የሚቆጣጠሩት የሚለውን በማየት ክላሲፋይ እንከፋፍላቸዋለን ማለት ነው። Here are the main type of firewalls አሉ። ፓኬት ፊልተሪንግ ፋየርዋል አለ፣ stateful inspection firewall አለ፣ ፕሮክሲ firewall አለ፣ next generation firewall አለ። We will see them all in detail in below. Okay, let's see packet filtering firewall. Packet filtering firewall, for instance, scrutinize the header of each packet. እያንዳንዱን ፓኬት ሄደር በጥልቀት ቼክ ያደርጋል ማለት ነው። The firewall rules might include directive based on IP address ሊሆን ይችላል፣ ፕሮቶኮል ሊሆን ይችላል፣ or port number ሊሆን ይችላል። እነዚህ ምንድን ናቸው የሚለውን በሚቀጥለው ከዚህ በታች ባሉት ስላይዶች እናያለን። If the packet header matches the rule that define acceptable traffic ከሆነ the firewall allows the packet to pass. If the packet header do not match the rule, it denies them. ስለዚህ ምንድነው የሚያደርገው በዚህ ፓኬት ፊልተሪንግ ፋየርዋል ፕሪዲፋይንድ የሆኑ ሴቶች አሉ። ቤዝድ ኦን አይፒ አድሬስ እንደዚህ አይነት አይፒ አድሬስ ከሆነ አሳልፍ፣ እንደዚህ አይነት ፕሮቶኮል ከሆነ አሳልፍ፣ እንደዚህ አይነት ፖርት ነምበር ከሆነ አሳልፍ፣ አለበለዚያ ግን ብሎክ አድርግ የሚላል። ስለዚህ ዳታዎች ልክ በኔትወርክ ላይ ሲያልፉ ሄደሮችን እያንዳንዱን ሄደር ቼክ ያደርጋል ማለት ነው። እነዚህ ሄደሮች አይፒ አድሬስ አሉ፣ ፕሮቶኮል ነምበሮችም ማለት ነው። ከዛ ማች ካደረገለት አለው ያደርጋል። if it's not match ዲና ያደርጋል ማለት ነው። this method is fundamental way header firewall protect the networks. firewall characteristics ምንድነው? stateless inspection ነው። packet filtering firewall do not keep track of the state of active connection. active connectionን ትራክ አስቀምጠም ማለት ነው። they analyze each packet individually. እያንዳንዷን ኢንዲቪጁዋሊ ብቻ ነው ፓኬቱን ቼክ የሚያደርገው without regarding to whether it's part of unestablished station or not. ኦልሬዲ ስታብሊሽድ የሆነ ኮኔክሽኖችን ይሁን አይሁን ሳይሆን ቼክ የሚያደርገው እያንዳንዱን ፓኬት ነው ማለት ነው። አይፒውን ያህል፣ ፖርቱን ያህል፣ እንደዛ ፕሮቶኮሉን ያህል ማለት ከዛ ፕሪዲፋይንድ ሴት ላይ ሩሉ አሳልፍ ከሆነ ያሳልፋል፣ ዲናይ ከሆነ ደግሞ ዲና ያደርጋል ማለት ነው። ሩል ቤዝድ ፊልተሪንግ ነው። The firewall uses a set of rules defined by network administrator to determine which traffic is allowed or blocked. These rules are typically based on IP address, source and destination IP address አለ፣ ፖርት አለ፣ source and destination ፖርት አለ። typically for services like HTTP ፖርት 80 አለ፣ HTTPS ደግሞ ፖርት 443 አለ፣ ወይም ደግሞ ፕሮቶኮል ስፔሲፊክ ፕሮቶኮልስ such as TCP, UDP, ICMP ማለት ናቸው። ፓኬት ፊልተሪንግ ፋየርዋልስ አድቫንቴጅ ሲምፕሊሲቲ ነው። easy to configure and implement for basic network protection. ሲምፕል ነው ኮንፊገር ለማድረግ እና ኢምፕሊመንት ለመተግበር ማለት ነው። ፐርፎርማንሱን ደግሞ ስናይ because perform minimal processing by only inspecting header ኢንስፔክት የሚያደርጉት ወይም ቼክ የሚያደርጉት ሄደሩን ብቻ ስለሆነ ፓኬት ፊልተሪንግ ፋየርዋል አፕ ቲፒካሊ ፋስተር ኤንድ ካን ሃንድል ላርጅ አማውንት ኦፍ ትራፊክ ኤፊሽንትሊ። በጣም ብዙ ትራፊኮች ቢመጡ ሄደሩን ብቻ ቼክ ስለሚያደርጉ ማኔጅ ማድረግ ይችላሉ ማለት ነው። በጣም ላርጅ የሆነ አማውንት ኦፍ ትራፊክ ኤፊሽንትሊ። ሌላኛው ደግሞ ኮስት ኢፌክቲቭ ናቸው። ኦፍን ለስ ኤክስፔንሲቭ ዛን ሞር አድቫንስድ ታይፕ ኦፍ ፋየርዋል።
እነዚህ አድቫንስድ ታይፕ ኦፍ ፋየርዎል ኔክስት ጀነሬሽን ፋየርዎል የሚባሉት በሚቀጥሉት ስላይዶች እናያለን። ኮምፐርድ ቱ ከእነሱ ጋር ስናደርገው ይሄኛው ኮስት ኢፌክቲቭ ነው ማለት ነው፣ ሌስ ኤክስፔንስ ነው ማለት ነው። ሜኪንግ ዘም suitable ፎር ስሞለር ኦር ሌስ ኮምፕሌክስ ስሞለር ለሆኑ እና ሌስ ኮምፕሌክስ ለሆኑ ኔትወርኮች በጣም አማራጭ ነው። ፓኬት ፊልተሪንግ ፋየርዎል ግን አድቫንቴጁን ከላይ አይተናል። ዲስአድቫንቴጁን ደግሞ ስናየው ሊሚትድ ሴኩሪቲ ነው ዲዩ ቱ ዘ ላክ ኦፍ ዲፕ ኢንስፔክሽን deep inspection and in the inability to track state or session context, they are more vulnerable to attacks such as spoofing or session hijacking. እነዚህ ከላይ እንዳየነው ሄዲንጉን ብቻ ነው ቼክ የሚያደርጉት፣ ግን ውስጡ ዳታ ውስጥ ምን አለ የሚለውን አናይም ማለት ነው። ይሄኛው ፊልተር አያደርግም ማለት ነው ፓኬት ፊልተሪንግ ፋየርዎል። በዛ ምክንያት ለሪስክ ተጋላጭነት ነው። ቨልነራቢሊቲ ቱ አታክ ላይክ ስፑፊንግ አለ፣ ሴሽን ሃይጃኪንግ እንደነዚህ ለመሳሰሉት አታኮች ተጋላጭነት አለው ማለት ነው። ስፑፊንግ ማለታችን ምንድነው? ስፑፊንግ ኦከር ዌን አን አታከር ኢምፐርሶኔት አናዘር ኢንቲቲ ቱ ዲሲቭ ዘ ቪክቲም ያልሆነው ማለት ነው። ለምሳሌ አይፒ አድሬሱ እዚህ ጋር ሌላ ሆኖ ሌላ አይፒ አድሬስ እነሱ ቀይረው ወደ ኢንተርናል ኔትወርካችን ሊመጡ ይችላሉ ማለት ነው። The goal is typically to gain unauthorized access or trick the victim into revealing sensitive information. There are different types of spoofing such as ለምሳሌ IP spoofing. The attacker alerts the source IP address in a packet header to make it appear as though the packet is coming from trusted source. IP address ፓኬት ፊልተሪንግ ከላይ እንዳየነው የሚያየው ለምሳሌ አይፒ አድሬሱን ፖርቱን ስለሆነ አይፒ አድሬሱን ቀይረው ወደ ኢንተርናል ኔትወርክ አክሰስ ሊያደርጉ ይችላሉ ማለት ነው። ዲቴይሉን ስለማያይ ላክ ኦፍ ሎጊንግ አለ። ሰም ፓኬት ፊልተሪንግ ፋየርዎል ዱ ኖት ሎግ ኦር አናላይዝ ትራፊክ ኢን ቢትስ ሜኪንግ ኢት ሃርደር ቱ ዲቴክት አታክ ኦር ኢንትሩዥን. No protection against application level attacks because they focus on packet heading. They are ineffective at preventing threats that exploit vulnerability at higher layer application layer. እነዚህ OSI ሞዴል የሚባሉ አሉ። በመሆኑም ይሄኛው ፓኬት ፊልተሪንግ ፋየርዎል እነዚህ ሃየር ሌቭል ላይ ያሉትን አፕሊኬሽን ሌየር ያሉትን ኮንትሮል ስለማያደርግልን ለአታክ እንደዚህ አይፒ ስፑፊንግ ለመሳሰሉት አታክ የተጋለጠ ነው ማለት ነው። ፓኬት ፊልተሪንግ ፋየርዎል ኤግዛምፕል ኦፍ ዩዝ ኬስ ስሞል ኔትወርክ ኢን ስሞል ኦር ሌስ ኮምፕሌክስ ኔትወርክ ዌር ሃይ ትሩፑት and simplicity are more critical than advanced security feature. Packet filtering firewall are often a practical choice. በመሆኑም ግን ዞሮ ዞሮ እንጠቀማቸዋለን። ስንጠቀም ግን ስሞል ኔትወርክ ለሆኑ ፓኬት ፊልተሪንግ ፋየርዎልን መጠቀም ይቻላል ማለት ነው። Edge devices አሉ. They are often used as a perimeter of a network to filter incoming and outgoing traffic based on IP address, port and protocols ማለት ነው። ፓኬት ፊልተሪንግ ኔትወርክ ፋየርዎል አላው ለማድረግ ዲናይ ለማድረግ ቤዝድ ኦን አይፒ አድሬስ ፖርት እና ፕሮቶኮል ነው ብለናል። አይፒ አድሬስ ስንል ምን ማለታችን ነው? አን አይፒ አድሬስ ኢንተርኔት ፕሮቶኮል አድሬስ ነው። አን አይፒ አድሬስ ኦር ኢንተርኔት ፕሮቶኮል አድሬስ is a unique string. It's a unique string of number and or letter that identifies a device or network. አንድን ዲቫይስ በኔትወርክ ላይ ያለው አይደንቲፋይ ለማድረግ ነው የሚጠቅመው ማለት ነው አይፒ አድሬስ such as the internet or a local network. It is essentially act as an address. አክት የሚያደርገው እንደ አድሬስ ነው ማለት ነው። that allows device to communicate each other. ዲቫይሶች ኮሚኒኬት ለማድረግ ይጠቅመናል ማለት ነው። አይፒ አድሬሱን ያንድን አይፒ አድሬስ ካወቀ ያንን ዲቫይስ ለማግኘት
ቤዝድ ኦን አይፒ አድሬስ አክሰስ ማድረግ እንችላለን ማለት ነው። ዛት አላት ዲቫይስ ኮሚኒኬት ዊዝ ኢች አዘር ዜር አር ቱ ሜን ታይፕ ኦፍ ሁለት አይነት ደግሞ አይፒ አድሬሶች አሉ። አድሬስ ኢንተርኔት ፕሮቶኮል አድሬስ ነው ብለናል። there are two types of IP address. The first one is IPv4, while the other one is, IPv6. Missing the letter. IPv4, this is the most common type of IP address. You know, it's almost common ማለት በብዛት የምንጠቀምበት ነው። IPv4 and even in the format of 4 sets now of a number separated by periods now. Each number carried from 0 to 255, providing over 4 billion unique addresses now. ለእያንዳንዱ ኮምፒውተር ዩኒክ የሆነ አድሬስ ነው ማለት ነው። ኤግዛምፕል 192.168.1.1 ማለት ነው። whereas this one IPv6 within the increasing demands for IP address ኮምፒውተር ተጠቃሚ የበዛ ሲሄድ አይፒ አድሬሱን ያው ሾርቴጅ ይመጣል ማለት ነው። ለምን? ለእያንዳንዱ ስፔሲፊክ ዩኒክ አይፒ አድሬስ ስለሚሰጥ ማለት ነው። በመሆኑ ኢንክሪዚንግ ዲማንድ ኦፍ አይፒ አድሬስ IPv6 was introduced ሆነ ማለት ነው። ይሄኛው መጀመሪያ ነበር፣ ግን ተጠቃሚው ስለበዛ ዲማንዱ ስለበዛ IPv6 ክሬት ተደረገ፣ ኢንትሮዲዩስ ሆነ ማለት ነው። It's a much longer now, using 8 group of 4 hexadecimal digits separated by colons ማለት ነው። Example of IPv6 IP address እነዚህ separated by colon ማለት ነው። እንደገና እዚህ ጋር እንደምናየው 8 group of hexadecimals ናቸው ማለት ነው። Internet protocol address, there are also two type of IP address in terms of zeros. In terms of zeros ደግሞ ፐብሊክ አይፒ አድሬስ ይባላል፣ ፕራይቬት አይፒ አድሬስ አለ። ፐብሊክ የምንላቸው assigned to a device that's directly accessible over the internet፣ በቀጥታ over the internet አክሰስ የምናደርጋቸው ፐብሊክ አይፒ አድሬሶች ናቸው። በራስ ደግሞ ፕራይቬት የምንላቸው ደግሞ used within a local network, example home or office ደግሞ ሲሆኑ ፕራይቬት አይፒ አድሬስ እንላቸዋለን። not directly accessible over the internet ማናረጋቸው። ሌላኛው ፖርት ነው። what's a port? A network port is like a door or a gateway for data to enter or leave a device over a network. በአንድ ኔትወርክ ላይ ያለው ዳታ ወደ ውስጥ እንዲገባ ወይም ደግሞ እንዲወጣ የሚጠቅመን እንደ በር ወይም ደግሞ እንደ ጌትዌይ እንደ መግቢያ አድርገን ነው ኮንሲደር የምናደርገው ፖርት ማለት ነው። each port እያንዳንዱ ፖርት ነምበር corresponds to a specific service or protocol። እያንዳንዳቸው ፖርቶች ደግሞ ኮረስፖንድ የሚያደርጉት ለስፔሲፊክ ለሆነ ሰርቪስ ነው ማለት ነው። የየራሱ ፖርት የየራሱ ሰርቪስ አለው ማለት ነው፣ ወይም ደግሞ ፕሮቶኮል አለው ማለት ነው። ፖርት ነምበርስ range from 0 to 65,535 and they are classified into 3 categories. well known ፖርት አለው፣ registered ፖርት አለው፣ ዳይናሚክ ወይንም ፕራይቬት ፖርት አለው ማለት ነው። ዲቴይልስ እዚህ ጋር ኔትወርክ ፖርትስ የምንላቸው there are some common well known የሆኑ ፖርትስ በጣም ብዙ ናቸው። ከላይ ቁጥሩ እንዳየ ነው፣ ግን በጣም well known በጣም የታወቁት ፖርቶች እነማን ናቸው ብንል associated with their protocol port 80 HTTP hypertext transfer protocol አለ used for unencrypted web traffic ነው። port 443 ደግሞ HTTPS hypertext transfer protocol secure used for encrypted web traffic። በነገራችን ላይ ማለት ነው ዌብሳይቶችን ቼክ ስናደርግ ምንድነው ማድረግ ያለብን መጠቀም ያለብን ይሄኛውን ነው። HTTP ብሎ ኤስ ነው፣ ምክንያቱም ይሄኛው ኤስ ሴኪዩር ነው፣ እንደገና ደግሞ ኢንክሪፕትድ ነው ማለት ነው። የራሴኛው ግን ለአታክ ያጋልጠናል ማለት ነው። HTTP ብቻ ከሆነ ሁሉ ጊዜ እችኛዋን ኤስ የምትለውን ስንጽፍ HTTP
እና ኤስ ሁል ጊዜ ኤስ የምትለዋል መጠቀማችንን ማረጋገጥ መቻል አለብን ማለት ነው። ፖርት 21 ኤፍቲፒ ነው። ይኸኛው ለፋይል ትራንስፈር ፕሮቶኮል ነው። ዩዝድ ፎር ትራንስፈሪንግ ፋይልስ ነው የሚጠቅመን ማለት ነው። ፖርት 22 ደግሞ ኤስኤስኤች ነው። ሴኪዩር ሼል ነው። ዩዝድ ፎር ሴኪዩር ሪሞት ሰርቨር ሎግን ሪሞትሊ ሎግ ለማድረግ ይሄኛው ኤስኤስኤች ሴኪዩር ሼል ተጠቅመን ነው። ፖርት 22 ላይ ነው። ፖርት 25 ደግሞ ኤስኤምቲፒ ነው። ሲምፕል ሜል ትራንስፈር ፕሮቶኮል ይባላል። ዩዝድ ፎር ሴንዲንግ ኢሜይልስ ነው የሚጠቅመው ማለት ነው። ኮመን ኖን ኔትወርክ ፖርትስ ምንድን ናቸው? ፖርት 53 ዲኤንኤስ ነው። ዶሜን ኔም ሲስተም ዩዝድ ፎር ሪዞልቪንግ ዶሜን ኔምስ ቱ አይፒ አድሬስ። አሁን እኛ ለምሳሌ ቅድም እንዳየነው አይፒ አድሬስ ለእያንዳንዱ የየራሱ ተሰጥቶታል ብለናል። አሁን ለምሳሌ ኢንተርኔት ላይ ገብተን እያንዳንዱን አይፒ አድሬስ ሸምድደን እንኳን እሱን ስልካችንን መሸምደድ የቅርባችንን ሰዎች ያቅተናል አይደል? ስለዚህ ምንድነው የኛው ፖርት 53 ዶሜን ኔም ሲስተም ምንድነው የሚያደርግልን? ኮንቨርት ያደርግልናል። ለምሳሌ ማይክሮሶፍት ዶት ኮም የሚለው የየራሱ አይፒ ያለው ጉግል ዶት ኮም ብንል፣ ስለዚህ ይሄኛው ዶሜን ኔም ሲስተም እኛ ያንን ስንጽፍ ራሱ ኢንተርፕሬት ያደርግና ወደ አይፒ አድሬስ ያንን አክሰስ እንድናደርግ ይጠቅመናል ማለት ነው። ፖርት 53 ማለት ነው። ፖርት 110 ደግሞ ፖፕ 3 ፖስት ኦፊስ ፕሮቶኮል ነው። ፎር ሪሲቪንግ ኢሜል ነው። ፖርት 389 3389 ደግሞ አርዲፒ ሪሞት ዴስክቶፕ ፕሮቶኮል ነው። ፎር ሪሞት ዴስክቶፕ አክሰስ ነው። ፖርት 69 ደግሞ ቲኤፍቲፒ ትሪቫል ፋይል ትራንስፈር ፕሮቶኮል ነው። የሲምፕለር ቨርዥን ኦፍ ፋይል ትራንስፈር ፕሮቶኮል ነው። እነዚህ በጣም ዌል ኖን ፖርቶች ናቸው። ብናውቃቸው አይከፋም ማለት ነው። ሌላኛው ደግሞ ፕሮቶኮል ውስጥ ኔትወርኪንግ ማለት ነው። ፕሮቶኮልስ ቲሲፒ አለ፣ ዩዲፒ አለ፣ ኤስቲኤምፒ are different types of protocols used in networking for communicating between devices. Here is a quick breakdown of each. TCP transmission control protocol ነው የሚባለው። type is connection oriented protocol ነው። function ምንድን ነው? TCP is used to ensure reliable communication between devices. በዲቫይሶች መካከል ሪላያብል የሆነ ተአማኒ የሆነ ኮሚኒኬሽን እንዲኖር ያስችለናል ማለት ነው። TCP transmission control protocol established a connection and ensures that data is delivered in order and without error. ምንድነው ኮኔክሽን ኢስታብሊሽ ያደርጋል? ensure ዳታ ዴሊቨር መሆኑን ያረጋግጣል። in order በተላከው ኦርደር መሰረት መድረሱን ያረጋግጣል ያለ ስህተት ማለት ነው። በመሆኑ ይሄ ቲሲፒ ኪ ፊውቸሩ ምንድነው? ሪላያብል ነው። it guarantees delivery through acknowledgement of recipient of packet። ልክ ከዚህ ፓኬት ተልኮ ፓኬት እዚህ ጋር ተልኮ ወደ ሌላኛው ጫፍ ፓኬት ሲደርስ ከዚህ መላኩን ያረጋግጣል። እነዚህም ደግሞ አክኖሌጅመንት ይልካሉ ማለት ነው። በመሆኑ ሪላያብል ነው። it guarantee delivery through acknowledgement of recipient of packet አክኖሌጅ ስለሚያደርጉ አክኖሌጅመንት ሲደርሰው በቃ ፓኬቱ በትክክል መድረሱን ያረጋግጣል። በመሆኑ ሪላያብል ነው ማለት ነው። ኦርደርድ ነው። ዳታ is received in the same order it was sent። በትክክል በኦርደሩ መሰረት መድረሱንም ያረጋግጣል ማለት ነው። ፍሎ ኮንትሮል አለ። ensures the sender doesn't overfill the receiver with too much data at once። በአንዴ ብዙ ዳታ ልኮ አያጨናንቀውም ማለት ነው። ፍሎውን ኮንትሮል ያደርጋል። ኤረር ቼኪንግ አለ። ቲሲፒ ቼክስ ፎር ኤረርስ ኤንድ ኢንሹር ዳታ ኢዝ ኖት ኮረፕትድ። ዳታዎቹ ኮረፕትድ ሳይሆኑ ዊዛውት ኤረር መድረሱን ኤረር ቼክ ያደርጋል ማለት ነው። ዩዝ ኬስ ዌብ ብራውዚንግ ለምሳሌ ኤችቲቲፒኤስ፣ ኢሜይልስ፣ አይማፕ፣ ፋይል ትራንስፈር እነዚህ ቲሲፒ ኮንትሮል ነው የሚጠቀሙት ማለት ነው። ይሄኛው ቲሲፒ ፕሮቶኮል ትራንስሚሽን ኮንትሮል ፕሮቶኮል ነው የሚጠቀሙት እነዚህኛዎቹ። ዩዲፒ ወይንም ደግሞ ዩዘር ዳታግራም ፕሮቶኮል አለ።
ይሄኛው ታይፑ ኮኔክሽን ለስ ነው። ኮኔክሽን ለስ ፕሮቶኮል ነው። ቲሲፒ ትራንስሚሽን ኮንትሮል ፕሮቶኮል ከላይ እንዳየ ነው ኮኔክሽን ኦሪየንትድ ነው። ቬራስ ይሄኛው ዩዲፒ ግን ኮኔክሽን ለስ ነው። ፈንክሽን ዩዲፒ ሴንድስ ዳታ ዊዛውት ስታብሊሽንግ የኮኔክሽን ስታብሊሽ ሳያደርግ ዳታዎቹን ብቻ መላክ ነው። ኢትስ ፋስተር ዛን ቲሲፒ በት ዳዝንት ጋራንቲ ዴሊቨሪ ኦፍ ኦርደር። ፋስተር ነው ማለት በቃ ዳታዎቹን መላኩን ብቻ ነው ይሄኛው ዩዲፒ ዩዘር ዳታ ፕሮቶኮል ማለት ነው። ዩዲፒ ዩዘር ዳታ ግራም ፕሮቶኮል ኪ ፊውቸሮቹ ምንድን ናቸው? ስፒድ ነው። ሲንስ ዜር ኢዝ ኖ ኮኔክሽን ሴትአፕ ኦር አክኖሌጅመንት ኦፍ ሬሲፒየንት ዩዲፒ ኢዝ ፋስተር ዛን ቲሲፒ። ዩዲፒ ይድረስ አይድረስም የሚጨነቀው ነገር የለም። ዝም ብሎ ዳታ መላክ ብቻ ነው። ስለዚህ ያው ስፒድ አለው ማለት ነው። ኖን ሪላያቢሊቲ ዜር ኢዝ ኖ ጋራንቲ ዛት ዘ ዳታ ዊል ቢ ዴሊቨርድ። ዳታው ደርሷል አልደረሰም የሚለውንም ቼክ አያደርግም። ኦር ዛት ዊል አራይቭ ኢን ኮሬክት ኦርደሩንም በትክክል ነው በትክክል አይደለም የሚለውንም ቼክ አያደርግም ማለት ነው። ፍሎ ኮንትሮል ዩዲፒ አያደርግም። ዳዝንት ማኔጅ ሃው ማች ዳታ ኢዝ ሴንት ኤንድ አት ዋት ሬት። ላይ ግን እንዳየነው ቲሲፒ ግን እነዚህን ሁሉ ኮንትሮል ያደርጋል ማለት ነው። ዩዝ ኬስ እነዚህን ብንጠቀም ጥሩ የሚሆነው ሪል ታይም አፕሊኬሽን ላይክ ቪዲዮ ስትሪሚንግ፣ ቪኦአይፒ እና ኦንላይን ጌሚንግ፣ ዲኤንኤስ ሉክአፕ ለእነዚህ ይሄኛውን ፕሮቶኮል ብንጠቀም ዩዲፒ ፕሮቶኮል ጥሩ ነው ማለት ነው። ሌላኛው አይሲኤምፒ ነው። ኢንተርኔት ኮንትሮል ሜሴጅ ፕሮቶኮል ነው። ታይፕ ኔትወርክ ሌየር ፕሮቶኮል ነው የሚባለው። ፈንክሽኑ ምንድነው? አይሲኤምፒ ኢዝ ዩዝድ ቱ ሴንድ ኢረር ሜሴጅ ኤንድ ኦፕሬሽናል ኢንፎርሜሽን አባውት ኔትወርክ ኮሚኒኬሽን። በሁለት ዲቫይስ መካከል ያለውን የኔትወርክ ኮሚኒኬሽን ኢረር ሜሴጅን ሴንድ ለማድረግ ነው ማለት ነው የምንጠቀምበት ይሄኛው አይሲኤምፒ ኢንተርኔት ኮንትሮል ሜሴጅ ፕሮቶኮል ማለት ነው። ኪ ፊውቸሩ ምንድነው? ኢረር ሪፖርቲንግ ነው። አይሲኤምፒ ሄልፕስ ሪፖርቲንግ ኢረር ላይክ ዴስቲኔሽን አንሪቻብል ኦር ታይም ኤክሲድስ። አይሲኤምፒ ዩዝድ ኢን ኮማንድስ ላይክ ፒንግ ዊች ሴንድስ አን ኢኮ። ለምሳሌ ፒንግ ብለን የምንፈልገውን አክሰስ ማድረግ የፈለግነውን ዲቫይስ አይፒ አድሬስ ስንጽፍ ኢረር ሜሴጅ ይልክልናል ማለት ነው ይሄኛው ፕሮቶኮል። ዊች ሴንድስ አን ኢኮ ሪኩዌስት ሪፕላይ ሪኩዌስት ቱ ቼክ ኮኔክቲቪቲ ኤንድ ራውንድ ትሪፕ ታይም። ራውንድ ትሪፕ ታይም ሆነና ኮኔክቲቪቲውን ኮኔክት ካልሆነ ወይም ደግሞ ታይም አውት የሚለውን እሱን ቼክ ያደርግልናል ማለት ነው። ዩዝ ኬስ ዲያግኖስቲክ ኤንድ ኔትወርክ ትራብል ሹቲንግ የምንጠቀምበት ፕሮቶኮል ነው ማለት ነው። ኤግዛምፕል ፒንግ እና ትሬስ ራውት። በአጠቃላይ የፓኬት ፊልተሪንግ ፋየርዎል ነው። አሁን ደግሞ ይሄኛው ደግሞ ሁለተኛው ስቴትፉል ኢንስፔክሽን ፋየርዎል ነው። ስቴትፉል ኢንስፔክሽን ኢዝ አድቫንስድ ነው ከዛኛው ከፓኬት ፊልተሪንጉ አድቫንስድ ፋየርዎል ነው። ፋየርዎል ቴክኖሎጂ ዛት ሞኒተር ዘ ስቴት ኦፍ ዘ ኔትወርክ ኮኔክሽን። ይሄኛው ስቴቱን ይቆጣጠራል ማለት ነው የኮኔክሽኑ። allowing it to make more informed decision about which packet to permit or block. ፓኬቶቹን ፐርሚት ወይም ብሎክ ለማድረግ ስቴቱንም ኮንትሮል ያደርጋል። by observing the entire communication session, stateful inspection firewall can detect and prevent various type of attack such as IP spoofing and session hijacking። ከላይ ቅድም የዛኛው የፓኬት ፊልተሪንግ ላይ ሴሽኑን ኮንትሮል አያደርግም ብለናል። በዛ ምክንያት አይፒ ስፑፊንግ ሊያጋጥመን ይችላል፣ ሴሽን ሃይጃኪንግ ሊያጋጥመን ይችላል ብለናል። ይሄኛው ግን ስቴትፉል ኢንስፔክሽን ግን እነዚህንም ኮንትሮል ሊያደርግልን ይችላል ማለት ነው። ዲፕ የሆነ ፓኬት ኢንስፔክሽን ኤሌቬትስ ፋየርዎል ሴኩሪቲ ባይ አናላይዝ ዘ አክቹዋል ኮንቴንት ኦፍ ፓኬት ኢን አዲሽን ቱ ዘ ሄደር ኢንፎርሜሽን። ከላይ ያየነው የፓኬት ፊልተሪንግ ፋየርዎል ሄደርን ብቻ ነው ውስጡን ዲቴይል አያም። ይሄኛው ግን አክቹዋል ኮንቴንቱን ኦፍ ፓኬት ቼክ ያደርጋል ማለት ነው። ኢን አዲሽን ቱ ሄደር ኢንፎርሜሽን
This capability allows firewall to inspect the payload of a packet, enabling them to identify and block specific type of traffic, such as malicious code or prohibited file type. እነዚህ ለምሳሌ ላይ ፓኬት ፊልተሪንግ ፋይሩን ሄዲንጉን ብቻ ነው ውስጡ ያለውን ፋይል ምን አይነት ነው የሚለውን ማሊሸስ ነው አይደለም የሚለውን ውስጡ ኮንቴንቱን ስለማያይ ለአታክ የተጋለጠ ነው። ይሄኛው ግን እያንዳንዱን ነገር ስለሚያይ ሞር አድቫንስድ ነው ማለት ነው። ሶስተኛ ምንድነው ፕሮክሲ ፋይርዋል የምንለው ነው። ይሄኛው ፕሮክሲ ፋይርዋል አክት አስ አን ኢንተርሚዲየሪ ቢትዊን ዩዘር ኤንድ ዘ ሪሶርስስ they are accessing, filtering traffic and preventing direct connection to the network. ይሄ ፕሮክሲ ፋይርዋል የምንለው ደግሞ አክት አስ አን ኢንተርሚዲየሪ ነው ቢትዊን ዩዘሮቹ እና ሪሶርስ አክሰሲንግ። ለምሳሌ እኛ አክሰስ የምናደርገው ሰርቪስ ካለ ይሄኛው ፕሮክሲ ፋይርዋል ኢንቢትዊን ሆኖ ልክ እንደኛ ሆኖ ያንን ብራውዘር አክሰስ ያደርግልንና የምንፈልገውን ነገር እኛ እናገኛለን ማለት ነው። በመሆኑ ፊልተሪንግ ትራፊክ ኤንድ ፕሪቨንቲንግ ዳይሬክት ኮኔክሽን ቱ ዘ ኔትወርክ፣ ዳይሬክት የሆነ ኮኔክሽንን ያስቀርልናል ማለት ነው። ፕሮክሲ ፋይርዋል ኢዝ earlier type of firewall device now serving as a gateway from one network to another for specific application. No? Proxy server can provide additional functionalities such as content caching and security by preventing direct connection from outside the network. Outside network connection ላይ እኛ ራሳችን ዳይሬክት ሳይሆን as an intermediary አክት ያደርግልናል ማለት ነው። However, this also may impact throughput capabilities and the application they can support. ሌላኛው ደግሞ ዌብ አፕሊኬሽን ፋየርዋል ወይም ደግሞ ዋፍ ይባላል። ዌብ አፕሊኬሽን ፋየርዋል ኦር ዋፍ helps protect web application by filtering and monitoring HTTP traffic between a web application and the internet. ይሄኛው ዋፍ ደግሞ የምንለው ምንድነው? ፕሮቴክት የሚያደርግን ዌብ አፕሊኬሽኖች አሉ አይደል? እነሱን አክሰስ ስናደርግ by filtering and monitoring HTTP ትራፊኮችን በዌብ አፕሊኬሽን እና በኢንተርኔት መካከል ያለውን ኮንትሮል ያደርግልናል ማለት ነው። it typically protects web application ፕሮቴክት ያደርግልናል from malicious activities attack like SQL። እነዚህ ዌብ አፕሊኬሽኖች ናቸው like SQL injection, cross site injection and other common threats. it operates at the application layer ላይ ነው ኦፕሬት የሚያደርገው layer 7 ማለት ነው of the OSI model and works by analyzing HTTP and HTTPS requests to detect and block harmful traffic before it reaches the application. application ላይ harmful የሆኑ ትራፊኮች ከመድረሳቸው በፊት አናላይዝ በማድረግ ብሎክ ያደርግልናል ማለት ነው። application or firewall WAF act as a reverse proxy ነው sitting between the client or user and the application server. በአፕሊኬሽን ሰርቨር እና between the client ሆኖ ነው ፕሮቴክት የሚያደርገን ማለት ነው። The primary role of a WAF is to filter, monitor and block malicious HTTP or HTTPS traffic that could potentially exploit vulnerabilities in a web application. ዌብ አፕሊኬሽን ላይ ያለውን ተጋላጭነት ለማስቀረት በክላይንት እና በአፕሊኬሽን ሰርቨር መካከል ሆኖ የሚያገለግለን ነው ማለት ነው። Here is how it works in comparison to a proxy server. ፕሮክሲ ሰርቨር ከላይ አይተናል። ኮምፔር ስናደርገው ከዚህ ከዋፍ ጋር ፕሮክሲ ሰርቨር primarily works on behalf of the client. በክላይንቶቹ ልክ እንደ ክላይንቶች ሆኖ ነው አክት የሚያደርገው shielding the client's identity የእኛን አይደንቲቲ ማለት ከልሎ ወይንም ደብቆ ሃይድ አድርጎ እሱን ኢንስቴድ ኦፍ አስ ሆኖ ነው ማለት ነው
በኢንተርሴፕቲንግ ሪኩዌስት ፍሮም ዘ ክላይንት ከክላይንቱ ሰርቨሩን እኛ የምንፈልገውን አፕሊኬሽን አክሰስ ያደርግና እኛ ያንን አፕሊኬሽን መጠቀም እንችላለን ማለት ነው። ኢት ካን ቢ ዩዝድ ፎር ፐርፐስ ላይክ አኖኒሚቲ ማለት ነው። አኖኒመስ ነው ማለት ነው። አይደንቲቲያችን አይታወቅም ማለት ነው። አክሰስ ኮንትሮል ኦር ካቺንግ ማለት ነው። ይሄኛው ግን ዋፍ ደግሞ ሪቨርስ ነው። ሪቨርስ ፕሮክሲ ነው። ኢን ኮንትራስት ቱ ኤ ዋፍ ኦፐሬት አስ ኤ ሪቨርስ ፕሮክሲ ሚኒንግ ኢት ስታንድስ ቢትዊን ዘ ክላይንት ኤንድ ዘ ሰርቨር። ይሄኛው ቢትዊን ክላይንት እና ሰርቨር ነው። ያኛው ግን እንደኛ ሆኖ እንደኛ ሆኖ ነው አክት የሚያደርግልን ማለት ነው። አይደንቲቲያችን አይደንቲፋይ አይሆንም። It intercepts all incoming requests to web application and inspects them for threats like SQL injection, cross-site scripting, or ደግሞ cross-site request forgery የሚባል አለ and other web-based አታኮች ናቸው እነዚህ SQL injection, cross-site scripting እና cross-site request forgery ከነዚህ ይከላከልናል ማለት ነው። If a request is deemed malicious or suspicious, the WAF blocks if a request is deemed malicious or suspicious, the WAF blocks it before it reaches the server. ልክ ሰርቨሩ ጋር ከመድረሱ በፊት HTTP እና HTTP አናላይዝ በማድረግ ብሎክ ያደርገዋል ማለት ነው። ዘት ፕሪቨንቲንግ ኤክስፕሎይቴሽን ማለት ነው። ሰርቨሩ ሳይደርስ ስለሆነ ወደ ኢሚዲየትሊ ብሎክ ያደርገዋል ማለት ነው። It helps in maintaining the confidentiality, integrity እና availability of web application by protecting them from various attack vectors ማለት ነው። In general, web application firewall by sitting between the client and the server, a WAF can block unwanted or malicious traffic while allowing legitimate requests to pass through the server. በመሆኑ ክላይንት እና ሰርቨር መሀል ላይ ይሆንና ዋፉ አንዋንትድ የሆነ ማሊሺየስ ትራፊክ ከሆነ ብሎክ ያደርገዋል ማለት ነው። ኢፍ ኢትስ ሌጂትመንት ወይም ህጋዊ የሆነ ሪኩዌስት ከሆነ ወደ ሰርቨሩ ፓስ ያደርገዋል ማለት ነው። ስለዚህ ሰርቨሩ ፕሮቴክት ያደርግልናል። ኢትስ አክቹዋሊ ለኤኒ አፕሊኬሽን ሴኩሪቲ ስፔሻሊ ፎር አፕሊኬሽን ኤክስፖዝድ ቱ ፐብሊክ ኢንተርኔት። አፕሊኬሽኑ በአብዛኛው ያው የፐብሊክ ኢንተርኔት ላይ ስለሆነ ፖስት የሚሆኑት ይሄ ዌብ አፕሊኬሽን ፋይርዋል በጣም ጠቃሚ ሚና ይጫወታል ማለት ነው። ክላውድ ቤዝድ ዌብ አፕሊኬሽን ፋይርዋል ዋፍ አለ። ክላውድ ቤዝድ ዌብ አፕሊኬሽን ፋይርዋል ደግሞ ሴኩሪቲ ሰርቪስ that helps protect web application from various cyber threats and attack by filtering and monitoring HTTP or HTTPS traffic between the internet and the web application instead of being deployed on premises or on a data center. ይሄኛው ክላውድ ቤዝድ የሚሆነው ራሳችን ዳታ ሴንተር ወይንም ደግሞ ኦን ፕሬሚስ እዛው ኮርፖሬሽን ውስጥ ሳይሆን ክላውድ ቤዝድ ነው ማለት ነው። ከላይ ቅድም ክላውድ ሰርቪስ ፕሮቫይደሮችን አይተናል እንደ አማዞን AWS እንደ አዘር ደግሞ እንደ ማይክሮሶፍት እንደነዛ ክላውድ ቤዝድ የሆኑ ዌብ አፕሊኬሽን ፋይርዋሎች አሉ ማለት ነው። Instead of being deployed on premise or in data center, cloud-based WAF are hosted and managed in the cloud. This makes them easier to scale, deploy ለማድረግ ለማሳደግ ማኔጅ ለማድረግ ኢዚየር ናቸው ማለት ነው። ፖፑላር ደግሞ የሆኑት እነዚህ ሰርቪሶች ማናቸው የሚሰጡት የሚለውን ብንመለከት AWS ዋፍ አለ፣ አማዞን ዌብ ሰርቪስ አለ፣ አዙር ዌብ አፕሊኬሽን ፋየርዋል አለ፣ ማይክሮሶፍት አዙር ስዊት አለ፣ ኢተርፕስ ፕሮቴክት አፕሊኬሽን ሆስትድ ኢን አዙር ክላውድ አለ፣ ክላውድ ፌር ዋፍ አለ፣ ኢምፐርቫ ዋፍ የሚባል አለ፣ አካማይ ኮና ሳይት ዲፌንደር አለ፣ ኤፍኤስ ሲልቨር ላይን ዋፍ አለ ማለት እነዚህ ሁሉ ክላውድ ቤዝድ የሆኑ የዌብ አፕሊኬሽን ፋየርዋልን ሰርቪስ ፕሮቫይድ የሚያደርጉ ናቸው ማለት ነው። ኤአይ ፓወርድ ፋየርዋል አለ። ኤአይ ፓወርድ ፋየርዋል አርቲፊሻል ኢንተሊጀንስ ይጠቀማል ኤንድ ማሽን ለርኒንግ ቱ ኢንሃንስ ትሬት ፕሮቴክሽን ኤንድ ኔትወርክ ሴኩሪቲ while traditional firewall use
እስካሁን ያየናቸው ፕሪዲተርሚንድ የሆኑ ሩሎችን ነው ሴት ኔትወርክ አድሚኒስትሬተሮች ሴት ያደርጋሉ ብለናል። ይሄኛው ግን አርቲፊሻል ኢንተለጀንስ እና ማሽን ለርኒንግ ይጠቀማል ማለት ነው። ይሄኛው ኤአይ ፓወርድ ፋየርዋል ኢን ሪል ታይም ነው አናላይዝ የሚያደርገው። ኤአይ ፓወርድ ፋየርዋል ወርክስ ኢን ሪል ታይም ጀስት ላይክ ላይቭ ማለት ነው። ቱ አናላይዝ ዳይናሚክ ኔትወርክ ትራፊክ identify patterns and help organization automatic life cycle management of their firewall policy ማለት ነው። ኔክስት ጀነሬሽን ፋየርዋል ነው። ኔክስት ጀነሬሽን ፋየርዋል ወይንም ደግሞ NGFW ይባላል። ኔክስት ጀነሬሽን ፋየርዋል have a range of features to foster network security. These include deep packet inspection አለ። ኢንስፔክሽን ፓኬቱን ዲፕሊ ኢንስፔክት ቼክ ያደርጋል። አፕሊኬሽን ቪዚቢሊቲ ነው። አፕሊኬሽን ሌቭልም ላይ ኮንትሮል ያደርጋል። ኢንትሩዥን ዲቴክሽን ኤንድ ፕሪቨንሽን ቅድም እንዳየነው ኢንትሩዥን ዲቴክሽን እና ፕሪቨንሽን ኢንክሉድ ያደርጋል። ማልዌር ዲፌንስ አለ። ዩአርኤል ፊልተሪንግ አለ። ከነዚህ የሚመጡትን ዩአርኤል ብሎክ አድርግ የሚለውንም ሁሉንም በደንብ ያካትታል ማለት ነው እና ኔክስት ጀነሬሽን ፋየርዋል ነው ማለት ነው። In general, benefits of firewall helps protect against unauthorized access, prevent malware and attack, enforce security policies, and provide monitoring and logging capabilities. In general, firewall በጣም ብዙ ጥቅሞችን ይሰጡናል ማለት ነው። unauthorized access, prevent malware አታኮች ከኤክስተርናል ከኢንተርኔት ወደ እኛ አንሴኪር ከሆነ ኤክስተርናል ኔትወርክ ላይክ ኢንተርኔት ወደ ኢንተርናል የሆነ ኮርፖሬት ወይንም ሆም ኔትወርካችን አታክ ክሬት እንዳይሆኑ ወይንም ማልዌሮች ከነዚህ ሁሉ ፕሪቨንት ያደርግልናል። አንአውቶራይዝድ አክሰስን ኔትወርካችንን አክሰስ እንዳያደርጉት ይከላከልልናል ማለት ነው። Implementing best practice for firewall is a key to securing your network. ቤስት የሆነ ፕራክቲስ መጠቀም የፋየርዋል ሴኪዩር ያደርግልናል ማለት ነው ኔትወርካችንን። ኢትስ ክሪቲካል ቱ አፕሮፕሪየትሊ ኮንፊገር ኤንድ ማኔጅ ፋየርዋል በትክክል ኮንፊገር እና ማኔጅ ማድረግ አለብን ማለት ነው ፋየርዋላችንን። ኢምፕሊመንት ሬጉላር ደግሞ ሬጉላርሊ አፕዴት ማድረግ አለብን። ፓቾችን አዳዲስ ሲወጡ ወዲያውኑ እየተከታተልን ፓች ማድረግ አለብን። ሞኒተር ኤንድ ኦዲት ፋየርዋል አክቲቪቲውንም በየጊዜው ኦዲት ማድረግ አለብን። regularly review and update these rules to ensure they align with your organization change needs and evolving threat landscape. አታከሮች ራሳቸውን በየተለያዩ ጊዜ አፕዴት እያደረጉ ስለሆነ የሚመጡት እኛም ያንን ኢንቮልቪንግ የሆነውን አዳዲስ ትሬቶች ጋር ፋየርዋላችንን ሴኩሪቲያችንን ሩላችንን በደንብ ከእነሱ ጋር እያስተካከል ቼንጅ በሚያስፈልግ ጊዜ ያንን አፕዴት ማድረግ አለብን ማለት ነው። ኦዲቲንግ ፋየርዋል ኮንፊገሬሽን ኤንድ ፖሊሲስ ካን ሄልፕ አይደንቲፋይ ሚስ ኮንፊገሬሽን ኦር ሩል ኮንፍሊክትስ ዛት ሜይ ሊቭ ዮር ኔትወርክ ኤክስፖዝድ ኔትወርካችንን ኤክስፖዝድ የሚያደርገውን ለመቆጣጠር በየጊዜው ኦዲት ማድረግ አለብን ማለት ነው። ለምሳሌ ሚስ ኮንፊገሬሽን ካለ ሩል ኮንፍሊክት ካለ እነሱን ቼክ በማድረግ በየጊዜው አታክ ኤክስፖዝድ እንዳንሆን ተገላጭ እንዳንሆን ያንን በየጊዜው ኦዲት ማድረግ አለብን እና ችግር ካለ አፕዴት ማድረግ አለብን ማለት ነው። When it comes to conclusion, firewall are essential components of network security. የኔትወርክ ሴኩሪቲ በጣም essential የሆኑ ናቸው ፋየርዋሎች providing protection from external threats and controlling network traffic for both private and public network ማለት ለፕራይቬትም ሆነ ለፐብሊክ ኔትወርክ በጣም ጠቃሚ ናቸው ማለት ነው ከላይ እንዳየነው። As usual, we thank you, and if you like this video, please like, share and comment, subscribe. እንግዲህ አስተካክሉ የምትሉንም ደግሞ እናስተካክላለን። እኛ የምናውቀውን እናሳውቃለን። እናንተም ደግሞ ኮሜንታችሁን ጻፉልን። ቻው እንላለን በሚቀጥለው እስክንገናኝ ሰንብቱ።